እንዲህ ይላል የሰማዕታት ነፍስ የሚኖሩት ሁሉን ቻይ ከሆነው አምላክ ዙፋን ላይ ጎጆአቸውን በሚሰቅሉ አረንጓዴ ወፎች አካል ውስጥ ነው። የገነትን ፍሬ ከወደዱት ቦታ ይበላሉ። ከዚያም በእነዚያ እሾህ ውስጥ ጎጆ ይሰራሉ። ይግረማችሁ አላህ ባለበት ቦታ ላይ አላህ ዙፋን ባለበት ቦታ ላይ ጎጆአቸውን የሚሰቅሉ ወፎች አሉ፣ አረንጓዴ ወፎች። እንግዲህ ሰማዕት የሚሆኑት ጂሃዲስቶች፣ ሰማዕት የሚሆኑ ጂሃዲስቶች ያቺ ወፍ ውስጥ ለመግባት ነው። ከዛ ደግሞ እሾህ አለ አሉ አላህ ዙሪያ ነው። እንግዲህ እሾህ ውስጥ ነው ደግሞ ጎጆዋን የምትሰራው እቺ አረንጓዴ ወፍ፣ እሷ ውስጥን ለመግባት ነው ይሄ ሙከራ የሚል ሐሳብ እናገኛለን። በእስላም ማረጋገጫ አለ ከተባለ ለመዳን የሚያስችል በቂ መልካም ስራ መስራት ትችላለህ ከተባለ ይህ ትምህርት ስር ነቀል ባህሪ ያነሳሳል ማለት ነው። በቃ ከሞትክ እንግዲህ የገደልክ ብትሞት ትገባለህ ከተባለ ይሄ ብቸኛው መንገድ ስለሚያደርግ ብዙ ጂሃዲስቶችን ለማፍራት ምርጥ ጥቅስ ሆኖ ድነት በእስልምና። ወደ እስልምና ስንመጣ ግን አንድ አምላክ አለ፣ መሐመድ መልእክተኛ ነው። 3 አማራጮች ይቀርቡልሃል። ሳሂህ ሙስሊም 1731 መጽሐፍ 19 ቁጥር 4294 ላይ ይህም የተመሰረተው ሱራ 9 ቁጥር 29 ላይ ነው። ሙሐመድ ይሉ ነበር፣ በአላህ ስምና በአላህ መንገድ ተጋደሉ፣ በአላህ የካዱትን ተጋደሉ፣ ቅዱስ ጦርነትን ያድርጉ፣ አጋሪዎች የሆኑትን ጠላቶቻችሁን በምታገኟቸው ጊዜ ወደ 3 ተግባር ወይም መርህ ግብር ጋብዟቸው። አንደኛ ወደ እስልምና ተቀበሉ ብላችሁ ጋብዟቸው። ከሆነ ለእናንተ ምላሽ ይሰጣሉ። ከነርሱም ተቀብለው ከነርሱ ጋር ከመዋጋት ይቆጠባሉ። ሁለተኛ እስልምናን ለመቀበል አሻፈረኝ ብሉ፣ እነርሱ የጂዚያን የእጅ መስጠት ቃል ይጠየቁ። ለመክፈል ከተስማሙ ከእነርሱ ተቀብለህ እጅህን ዝጋ ወይም እጅህን ሰብስብ። ግብር ለመክፈል ሶስተኛው ግብር ለመክፈል እምቢ ብሉ፣ የአላህን እርዳታ ፈልጉ፣ ተዋጉ ይላል። እንግዲህ መዳን የእስልምና ዋና መልእክት አይደለም። እንዴት ነው ዋና መልእክት አይደለም የሚባለው ሐሳብ ከተነሳ መልእክተኞቹ የመሐመድ መልእክተኞች ወደ ሌሎች በሄዱ ጊዜ ቅዱስ ጦርነት ያደርጋሉ። የጦርነት ቅዱስ ባይኖረውም ጦርነት ያደርጋሉ። ከዛ ኋላ ወደ 3 መንገድ ይጋብዟቸዋል። እስልምናን ተቀበሉ፣ እምቢ ካላችሁ ደግሞ የእጅ መንሻ ጂያዝ ክፍያ ስጡ፣ ካልሆነ ግን እንዋጋችኋለን እስከ መጨረሻው ይላሉ ማለት ነው። ወይም ይሞታሉ ነው ሶስተኛው አማራጭ። ዋናው ርዕሰ ጉዳይ መዳን ቢሆን ሌላ 2 አማራጭ ተጨምሮ አይቀርብም። ይሄ ትክክለኛው መንገድ ነው፣ በቃ ይሄን ተቀበል ድነት ይሆንልሃል ነው የሚባለው እና በሃይማኖት ግዴታ የለም የሚለውን ሐሳብ እዚህ ጋር እናገኝም። በቁርአን ውስጥ በሃይማኖት ውስጥ ማስገደድ የለም ይባላል። ግን ስትሄዱ 3 ነገር ነው የምትሰጡት። ወይ እስልምናን ትቀበላል፣ ወይ ባሪያ ሆነህ ጂያዝ ክፍያ ትከፍላል፣ እምቢ ካልክ ትሞታለህ። ከ3 ምረጥ ነው ጉዳዩ ማለት። ስለዚህ አላህ እዝነት አለው፣ እርግጠኛ ላይሆን ይችላል። ሙስሊም ለመሆን እንዴት መዳን እንደሚችል መረዳት አያስፈልግም ማለት ነው። ስለዚህ እንዴት አድርጎ እንደሚድን አይደለም፣ ከኃጢአቱ እንዴት አድርጎ ነፃ እንደሚወጣ አይደለም የሚነገረው። በዚህ መንገድ ነፃ ትወጣለህ እስልምናን ብትቀበል አይደለም። እስልምናን መቀበል ግዴታ ነው። ለምን እድናለሁ ወይ? ኧረ በፍጹም መሐመድም እርግጠኛ አይደለም። ስለዚህ ወደ እስልምና ሲገባ ወይ ሙስሊም ለመሆን እንዴት ነው መዳን የሚቻለው የሚለው መረዳት አስፈላጊ አይደለም ማለት ነው። በቃ ዝም ብለህ መቀላቀል። ድነት ዋና ርዕሰ ጉዳይ ሆኖ አናገኝም፣ አይብራራም። ከዚህ የተነሳ በቁርአን ውስጥና በአዲሳቶች ውስጥ የተለያዩ አይነት ብዙ እርስ በርስ የሚጋጩ የተለያዩ ነገሮች ከመነሳታቸው የተነሳ የእስልምና ምሁራን ሙስሊሞችን በ3 ጎራ ይከፍሉና 3 የድነት መንገዶችን ያመጣሉ ማለት ነው። የመጀመሪያው የሙስሊም ጎራ ምርጥ ወይም ቤስት ሙስሊሞች የሚባሉት ናቸው። እነዚህም ነፍሶቻቸው በቀጥታ ወደ ጀነት ወይም ገነት ይሄዳሉ ተብሎ የሚታሰብ ነው። በቀጥታ ጀነት የሚገቡ የጂሃዳዊ ሰማዕታት በቀጥታ ወደ ገነት ይሄዳሉ። ሱራ 3 157 እስከ 158 እንዲላል በአላህ መንገድ ብትገደሉ
ወይም ብትሞቱ ከአላህ ምህረትና እዝነት ከሚሰበሰቡት ይሻላሉ። ብትሞቱ ወይም ብትገደሉ ወደ አላህ ትሰበሰባላችሁ ይላል። ስለዚህ በአላህ መንገድ ላይ ከተገደልክ ወደ አላህ ትሰበሰባለህ የሚል ቀጥታ ነፍሶቻቸው ጀነት ይገባሉ የሚል ሐሳብ አለ። ሳሂህ አልቡኻሪ 4046 ላይ ወይም ደግሞ በሌላው ቮሊዩም 5 መጽሐፍ 59 ቁጥር 377 ላይ ናሬትድ ጃብር ቢን አብዱላህ በኡሃድ ጦርነት ቀን አንድ ሰው ወደ ነቢዩ መጣና ሰማዕት ብሆን የት እንደምሆን ልትነግረኝ ትችላለህ? ነቢዩም በገነት አለ። ሰውየውም በእጁ የተሸከመውን ዕቃ ጥሎ ሰማዕት እስኪሆን ድረስ ተጋደለ። ልብ በሉ፣ በሌላ ክፍል ላይ ሐዲሳቶችን እና ቁርአን ስታነቡ ይሄ እውነት እንደማይሆን የሚናገሩ ብዙ ሐሳቦችን ልታገኙ ትችላላችሁ። ይሄ ነቢዩ መሐመድ በእነሱ አጠራር ማለት ነው መሐመድ አጣብቅኝ ውስጥ እንደገባ የሚያስረዳ ክፍል ነው። እርሱን ወግኖ ከሌላው ጋር ጦርነትን የሚያደርገው ሰው መጥቶ ግን ለምንድን ነው የምዋጋው የሚል ጥያቄ ነው ያቀረበው። በሞትስ የት እገባለሁ የሚል ጥያቄ ነው ያቀረበው። የጦር መሪ የሆነ ሰው መቼም ለተዋጊው ተስፋን መስጠቱ ግዴታ ነውና በገነት ትገባለህ አለ። ስለ ራሱ የማያውቀው መሐመድ በዚህ በሞት የት ሄዳለሁ ሲባል ጀነት ነው አምተደው ተሰዶ በስደት ምክንያት ተሰዶ ታሞ የሞተው ሰው የት እንደሚሄድ አላቅም፣ ስለ ራስም አላቅም ያለው መሐመድ ስለዚህ ሰውዬ ግን በጀነት ስል እናያለን ማለት። ስለዚህ በዚህ መንገድ ቤስት ወይም ምርጥ ሙስሊም የሚባሉት ቀጥታ ጀነት እንደሚገቡ ይናገራል። ጀነት ምን ትመስላለች፣ አገባባቸው እንዴት ነው የሚለውን ሐሳብ በጥቂቱ ለማየት ያክል ሳሂህ ሙስሊም 1887 ወይም በሌላው መጽሐፍ 20 ቁጥር 4651 ላይ እንዲህ ይላል። የሰማዕታት ነፍስ የሚኖሩት ሁሉን ቻይ ከሆነው አምላክ ዙፋን ላይ ጎጇቸውን በሚሰቅሉ አረንጓዴ ወፎች አካል ውስጥ ነው። የገነትን ፍሬ ከወደዱት ቦታ ይበላሉ። ከዚያም በእነዚያ እሾህ ውስጥ ጎጆ ይሰራሉ። ይግረማችሁ፣ አላህ ባለበት ቦታ ላይ አላህ ዙፋን ባለበት ቦታ ላይ ጎጆአቸውን የሚሰቅሉ ወፎች አሉ፣ አረንጓዴ ወፎች። እንግዲህ ሰማዕት የሚሆኑት ጂሃዲስቶች፣ ሰማዕት የሚሆኑ ጂሃዲስቶች ያቺ ወፍ ውስጥ ለመግባት ነው። ከዛ ደግሞ እሾህ አሉ አላህ ዙሪያ ነው። እንግዲህ እሾህ ውስጥ ነው ደግሞ ጎጆዋን የምትሰራው እቺ አረንጓዴ ወፍ፣ እሷ ውስጥን ለመግባት ነው ይሄ ሙከራ የሚል ሐሳብ እናገኛለን። በእስላም ማረጋገጫ አለ ከተባለ ለመዳን የሚያስችል በቂ መልካም ስራ መስራት ትችላለህ ከተባለ ይህ ትምህርት ስር ነቀል ባህሪ ያነሳሳል ማለት ነው። በቃ ከሞት እንግዲህ የገደልክ ብትሞት ትገባለህ ከተባለ ይሄ ብቸኛው መንገድ ስለሚያደርግ ብዙ ጂሃዲስቶችን ለማፍራት ምርጥ ጥቅስ ሆኖ ይገኛል ማለት ነው። ስለዚህ ይሄ ምሁራን የሚያቀርቡት ቤስት ወይም ደግሞ በጣም ጥሩ የሆኑ ሙስሊሞች የሚባሉት ናቸው። እንግዲህ በዚህኛው ካልተሳካ ሁለተኛው መንገድ ደግሞ መልካም ወይም ጉድ ሙስሊም የሚባሉ ናቸው። እነዚህ ደግሞ መጀመሪያ ሞተው መቃብር ይሄዱና ከዛ ከመቃብር ወደ ገነት የሚሄዱ በመቃብር በዚያ ወደ ገነት የሚሄዱ ነው ማለት ነው። መቃብር ከዚያ ገነት። አብዛኞቹ ሙስሊሞች ሰማዕታት ስላልሆኑ መሐመድን ጨምሮ የተለየ ጎዳና ይከተላሉ። በእስላም ሃይማኖታዊ ስርዓቶች አማካኝነት የአላህን ምህረት ያገኛሉ። አምስቱ ምሰሶች ወይም አምዶች የእምነት ኑዛዜ፣ ሻሃዳ፣ በረመዳን ወቅት ድግስና ጾም፣ የረመዳን ጾም ማለት ነው፣ ጉዞ፣ ሐጅ፣ ሶላት፣ ስለ እስልምና ምክንያት ገንዘብን መስጠት፣ ዘካት የሚባሉ ናቸው እነዚህ ማለት ነው። እነዚህን በጥንቃቄ ማድረግ የቻሉ ሻሃዳ፣ የረመዳን ጾም፣ የሐጅ ጉዞ፣ ሶላት፣ ዘካት እነዚህን ያደረጉ ሲሞቱ በመጀመሪያ ወደ መቃብር ከዚያ ወደ ገነት እንደሚሄዱ ተስፋ ያደርጋል። የትኞቹ ናቸው እነዚህ? ሁለተኞቹ ጉድ ወይም መልካም ሙስሊም የሚባሉት ናቸው። የአላህ መልእክተኛ ሙሐመድ እንዲህ ብለዋል፣ በእርግጥም መቃብር ከመጨረሻይቱ ደረጃዎች ቀዳሚ ነው። ስለዚህ አንድ ሰው ከእርሱ ብድን ከዚያ በኋላ የሚመጣው ከእርሱ ይቀላል። አንድ ሰው ከእርሱ ካልዳነ ከዚያ በኋላ የሚመጣው ነገር ከዚህ የባሰ ነው። ጂም አተርሚዳ 2308 ሙስሊም አህመድ 454 ላይ ማለት ነው። ስለዚህ የመጀመሪያው ደረጃ መቃብር ነው።
በቃ ከዛ ካመለጥ ከሰየው ካላመለጥ ሌላ ይከፋ ይጠብቃል የሚል ሐሳብ አለ። ስለዚህ በመቃብር በኩል መዳን የሚለውን ሐሳብ ነው የምናገኘው። ትኩረት የምስበው ነገር አንድ ሙስሊም በመቃብር ውስጥ እያለ ሌላ ሙስሊም የሚመሰገንበት መልካም ተግባር ሊፈጽም የሚችል መሆኑ ነው። የምትኩ ንድፈ ሐሳብ ማለት ነው። ብዙ ጊዜ በክርስትናኛ ምትካዊ ሞትን የክርስቶስን ስናነሳ ኢየሱስ ክርስቶስ ለምንድን ነው በምትክ የሚሞተው በእኔ ምክንያት ሌላ ለምን የሚል ሐሳብ ያነሳሉ። ይሄ ምትካዊ ጽንሰ ሐሳብ ግን በእስልምና ውስጥ እናገኛለን። ሳሂህ አልቡኻሪ 1852 ወይም በሌላው አገላለጽ ቮሊዩም 3 መጽሐፍ 29 ቁጥር 77 ላይ ምን ይላል? ኢብን አባስ እንደተረጎመው ከጆሃናይ ነገድ አንዲት ሴት ወደ ነቢዩ መጣችና እንዲህ አለች፣ እናቴ ሐጅ ለመስራት ቃል ገብታ ነበር፣ ነገር ግን ከመፈጸሟ በፊት ሞተች። ስለ እናቴ ሐጅን ላከናውንን? ነቢዩ መለሱ፣ ሐጅን ለእርሷ አከናውን። በእናትሽ ላይ ዕዳ ቢኖር ኖሮ ትከፊው ነበር ወይስ አትከፊው ነበር? እንግዲህ የአላህን ዕዳ የበለጠ መብት እንዳለው ክፈይ አላት። በዚህ ክፍል የምናየው በእናቷ ምትክ የሐጅ ጉዞን ልጅቱ ልታደርግና ያ ደግሞ በአላህ ዘንድ ስለ እናቲቱ ተቀባይነት ሊያገኝ። ይሄ ሐሳብ የሚያሳየው ሰዎቹ እነዚህ መልካም በመቃብር በኩል ወደ ጀነት ለመግባት ያለውን ነገር መስራት ባይችሉ የቅርብ የሆነ ዘመዶቻቸው ወይም እነሱን የሚወድ ሰው ስለ እነሱ መልካም ስራ ከሰራ ከመቃብር ወጥተው ጀነት ለመግባት እድሉ አላቸው ማለት ነው። በሁለተኛው መንገድ ሌላው ይሄኛው መንገድ ላይ ደግሞ የሚነሳው በመቃብር ወደ ጀነት ከሚገቡት ጎራ የሚካተቱት ሳሂህ አልቡኻሪ 5752 ላይ ወይም ደግሞ ቮሊዩም 7 መጽሐፍ 71 ቁጥር 648 ላይ ናሬትድ ኢብን አባስ ነቢዩ በአንድ ወቅት ወደኛ ወጥተው እንዲህ አሉ፣ ተነገረኝ፣ በዚህና በዚያ ተመልከት። ስለዚህ ብዙ ሰዎች አድማስ ሲሸፍኑ አየሁ። ከዚያም እነዚህ ተከታዮች ናቸው፣ ከነዚህም ውስጥ 70,000 ሰዎች ያለምንም ስለ እነርሱ ሂሳብ ስራ ሳይጠየቁ ወደ ገነት ይገባሉ ተባለልኛል። ዞር በል ተመልከት፣ ወደዚያ ተመልከት፣ ወደዚህ ተመልከት ተብሎ ሲመለከት ብዙ ሰው አየ። ከነዚህ 70,000ዎቹ ሳይጠየቁ ይገባሉ ተባለ። ስለዚህ ይሄኛው በሁለተኛው መንገድ መልካም ሙስሊም በሚባሉት በመቃብር በኩል ጀነት ከሚገቡት መንገድ ውስጥ ይሄኛው ይሆናል ማለት ነው። ስለዚህ ከቻላችሁ ራሳችሁ ትሰራላችሁ፣ ካልቻላችሁ ሌላ ሰው እናንተ ከሞታችሁ በኋላ ስለ እናንተ ይሰራል። ካልሆነ ከ70,000 ደግሞ አንዱ ከሆናችሁ በመቃብር በኩል ጀነት የመግባት እድል ይኖራችኋል ማለት ነው። ወደ ሶስተኛው ከመሄዳችን በፊት እንግዲህ መሐመድ ሰማዕት ሆኖ አልሞተም እና ቁርአን ለእርሱ የተለየ ነገር ይናገራል። ሰማዕት ቢሆን ኖሮ ቀላል ነበር፣ በቃ ቀጥታ ገባ ምናምን ይባል ነበር። ምንድን የሚለው ሱራ 46:9 ላይ እንዲህ ይላል፣ እኔ በመልእክተኞቹ ዘንድ አዲስ አይደለሁም፣ በእኔም ሆነ በእናንተ ዘንድ ምን እንደሚደረግ አላውቅም፣ የምከተለው የሚገለጥልኝን ብቻ ነው፣ እኔ አስፈራሪ ብቻ ነኝ አለ። ምንም አይነት እንደዚህ አይነት ምሁራኖቹ ያስቀመጧቸው መንገዶች ቢኖሩም መሐመድ ግን ስለ ራሱ የሚያውቀው ነገር ቢኖር የት እንደሚሄድ አለማወቁን ነው። ሳሂህ አልቡኻሪ 7003 ቮሊዩም 9 መጽሐፍ 87 ቁጥር 131 ላይ የአላህ መልእክተኛ እንዲህ ብለዋል፣ በአላህ ዘንድ ሞት መጣለት፣ በአላህ ዘንድ መልካምን ነገር ሁሉ እመኛለሁ። በአላህ ዘንድ እኔ የአላህ መልእክተኛ ቢሆንም አላህ በእኔ ላይ ምን እንደሚሰራ አላውቅም አላ አለ። ከዚያም በኋላ የማንንም ሰው ጽድቅ በፍጹም አልመሰክርም። ይህ እንግዲህ የሚያሳየን ልክ የቀብር ስነ ስርዓት ላይ በክርስትናም ከሄድን የቀብር ስነ ስርዓት ላይ ቃል ይደረጋል፣ ቃል እግዚአብሔር ይሰበካል፣ ጸሎት ይከናወናል ማለት ነው። የቀብር ስነ ስርዓት በዛ ወቅት እንግዲህ ተስፋ ያላቸው ቃላቶችና ሰዎችን የሚያበረታቱ ነገሮች ይደረጋሉ። በተመሳሳይ መልኩ ኡስማን ሲሞት መሐመድ ተጠርቶ መጥቶ ንግግር ሲያደርግ ነው የምናየው። ሞት መጥቶለታል፣ ግን ምን እንደሚሆን በሱ ላይ አላቅም አይደለም እሱ እኔ የአላህ መልእክተኛ ብሆን በእኔ ላይ እንኳ ምን እንደሚከናወን አላውቅም ብሎ በግልጽ ሲናገር እናያለን ማለት ነው። ይህም አስረግጦ የተናገረው ነው ማለት ነው። ስለዚህ ምን በሱ ላይ እንደሚደረግ የአላህ መልእክተኛ ብሆንም እኔ ግን አላውቅም በሚል ሐሳብ አስረግጦ ይናገራል። ስለዚህ መሐመድ ሲሞት የት ይገባል የሚለው ጥያቄ ምላሹ መሐመድ ራሱ አያውቀውም። የቆመበት መንገድ የት እንደሚያደርሰው አያውቅም ማለት ነው።
ስለዚህ አምስቱን ምሰሶች ማድረግና ግብዝ መሆን ለሙስሊሞች በመቃብር ውስጥ ምን እንደሚሆን ማረጋገጫ የለም ማለት ነው። ምክንያቱም አንድ ሙስሊም ከመሐመድ የተሻለ እነዚህን ነገሮች እጠብቃለሁኝ ከመሐመድ የተሻለ ነው በእነዚህ ነገሮች ላይ የጸናሁት ብሎ ሊናገር አይችልም። መሐመድ ራሱ እርግጠኛ ካልሆነ የትኛው ሙስሊም በመቃብር በኩል ጀነት ይገባል የሚል ተስፋና እርግጠኝነት ሊኖረው አይችልም ማለት ነው። ሶስተኛው መንገድ መጥፎ ሙስሊም የሚባሉት ናቸው። መጥፎ ሙስሊም ወይም ባድ ሙስሊም የሚባሉ እነዚህ ደግሞ መቃብር ይሄዱና ከመቃብር ከዛ ኋላ ሲኦል ይሄዳሉ። በሲኦል ደግሞ በሲኦል መንገድ ከዛ ጀነት ይገባሉ ማለት ነው። ሸሃዳ ግን አምስቱን ምሰሶች አያደርግም ማለት ከአምስት ውስጥ እንግዲህ ሸሃዳ ብቻ ነው። ሸሃዳ ማለት ይሄ ላኢላሃ ኢላላህ መሐመድ ረሱላላህ የሚለውን ካላ በቀር ሌላ አምላክ የለም መሐመድን መልእክተኛ ነው የምትለው ብቻ ነው የሚያውቀው። ከዛ አይሰግድም፣ የረመዳን ጾም አይጾምም፣ ከዛ ሌላውንም አያደርግም ማለት ነው። ምንም ነገር አያደርግም እና የመጨረሻው መንገድ ወደ ሲኦል ይሄድና ከዛ ኋላ ወደ ገነት ይሄዳል። በሲኦል በኩልም በር አለ ማለት ነው። ሳህል ቡኻሪ 44 ቮሊዩም 1 መጽሐፍ 2 ቁጥር 42 ወይም 3 ላይ ከአላህ በስተቀር የመገዛት መብት ያለውና በልቡ መልካም እምነት ያለው ሰው ከገብስ እሸት ክብደት ጋር የሚተካከል ሆኖ ከገሃነም ይወጣል ይላል ማለት ነው። ስለዚህ በዚህ መንገድ ያለው ተስፋ ምንድነው? ገሃነም ውስጥ ገብተው እወጣለሁ የሚል ተስፋ አለው ማለት ነው። እንደዛ አይነት ተስፋ ይነገራል ማለት ነውና ይሄ በጣም አደገኛ ነው። ገሃነም ገብቼ እወጣለሁ፣ ሲኦል ገብቼ እወጣለሁ የሚል አስተሳሰብ እንዲኖራቸው ነው። እኛ ደግሞ ክርስቲያኖች እያልን ያለነው ባካችሁ ገሃነምም ሳትገቡ የትም እንትን ሳትሉ በክርስቶስ በማመን ጀነት መግባት ይቻላል። እንግዲህ እነዚህ ናቸው ሶስት መንገዶች ማለት ነው። ሰማዕት የሆኑ ቀጥታ ጀነት ይገባሉ። ከዛ ውጪ መልካም ስራ የሚሰሩና ወይም ሌሎች ሰዎች ስለነሱ የሚሰሩላቸው ወይም ከ7000ዎች አንድ የሆኑ ደግሞ ሞተው መቃብር ሄዱና ከመቃብር ወደ ጀነት ይሄዳሉ። ሌሎች ደግሞ መጥፎ የሚባሉት የቀሩት መቃብር ይሄዳሉ፣ ከዛ ሲኦል ገብተው ከዛ ጀነት የሚል ሐሳብ እንዲህ አይነት ሐሳብ ያለው ብቸኛው ነብይ ነኝ የሚል መሐመድ ብቻ ነው። ስለ ራሱ ማያቅም ስለ ሌሎችም ምንም ማረጋገጫ የለውም። ይሄኛውንም መንገድ ስኮላርስ ግራ ሲገባቸው የመሰረቱት ይመስለኛል። እንግዲህ ሙስሊም ከሆንክ ይሄን የምትመለከት የትኛው መንገድ ላይ ያለህ ይመስልሃል? በየትኛው መንገድስ እርግጠኛ ነኝ ብለህ ታስባለህ? ነቢያት ሁሉ ባስተማሩት ትምህርት ግን ሰው ሁሉ ኃጢአተኛ ነው የእግዚአብሔርም ክብር ጎላቸዋል ይላልና ሰው ኃጢአተኛ በመሆኑ ከእግዚአብሔር ጎሏል፣ የጀነት መሆን አይቻልም እና ከዚህ የተነሳ ንጹህ ቅዱስ ከሆነው እግዚአብሔር ዘንድ ለመቅረብ የሚያስችል ንጽህናን ሰው በራሱ ማግኘት ስለማይችል ክርስቶስ ኢየሱስ ለሰው ልጆች ኃጢአት በመስቀል ላይ ተሰቅሏል። የሰው ልጆችን ኃጢአት የሚያጥብ ደም ፈሷል። ለኃጢአት ስርየት ስለሚፈስ ደም ትምህርት ነቢያቶች ሁሉ አስተምረዋል። መሐመድ አንድም ቦታ ላይ ቁርአን ውስጥ አልጠቀሰም። ይህን ትምህርት አያውቅም። ግን ብሉይንም አዲስንም ኪዳን ካነበባችሁ ለኃጢአት ስርየት ስለሚቀርብ መስዋዕት፣ ስለሚቀርብ ደም፣ ስለ ክህነት ብዙ ትምህርት አለ። ይህንን ነቢያቶች ሁሉ በመስማማት አስተምረዋል። የሰው ልጆች ኃጢአት የሚወገደው ንጹህ በሆነው ኃጢአት በለሽ በሆነው በኢየሱስ ክርስቶስ የመስቀል ላይ ሞት ነው። ለሰው ልጆች ድነትም ያለው ብቸኛው ተስፋ ይሄ ነው። እግዚአብሔርም የመረጠው መንገድ ይሄ ነው። ዮሐንስ ወንጌል ምዕራፍ 3:16 ላይ ሲናገር እግዚአብሔር ዓለሙን የወደደበትን ፍቅር የገለጠው አንድ ልጁን በመስጠት ነው ይላል እና ይሄ ውድ ስጦታ ከፈጣሪ መጥቷል። እባካችሁ ይህን ውድ ስጦታ በመቀበል በክርስቶስ ኢየሱስ በማመን የዘላለም ሕይወት እንዲኖራችሁ በኢየሱስ እመኑ እያልኩኝ እጋብዛለሁኝ። መልካም ቆይታ